ሰላም እንዴት ናችሁ? የመርከብ ቲዩብ ቤተሰቦች መርከብ ነኝ። ዛሬ እንግዲህ አዲስ ቪዲዮ ይዤላችሁ ተመልሻለሁ። ዛሬ ዲስከስ የምናደርግበት ጉዳይ how can we perform the basic operations of scientific figures and scientific notation ይሆናል። እነዚህን ሳይንቲፊክ ፊገሮችና ኖቴሽኖችን እንዴት እንደምንደምር፣ እንደምንቀንስ፣ እንደምናባዛና እንደምናካፍል የምናይበት ይሆናል ማለት ነው። ታዲያ ይሄንን ፐርፎርም ለማድረግ ይሄን ቤዚክ ኦፕሬሽን ለመስራት የሚያስፈልጉ ህጎች አሉ። እነዛ ህጎች ቀድማችሁ ከዚህ በፊት በሰራሁት ቪዲዮ ላይ ሄዳችሁ መመልከት ትችላላችሁ። ህጎቹ እዛ ጋር ስላሉ ማለት ነው። ያንን ካያችሁ በኋላ እንዴት መደመር፣ መቀነስ፣ ማባዛት እንደሚቻል ካወቃችሁ በኋላ ኤክሰርሳይሶችን፣ ጥያቄዎችን በዚህ መልኩ ምንሰራ ይሆናል ማለት ነው። እንግዲህ ወደ ዛሬው ቪዲዮ ከመሄዴ በፊት እንግዲህ ለመርከብ ቲዩብ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የመርከብ ቲዩብ ቤተሰቦች ደግሞ ላይክ፣ ሼር ያደረጋችሁ ይሄ ቪዲዮ ለብዙ ሰው እንዲደርስ የበኩላችሁን አስተዋጽኦ አድርጉላለሁ። ወደ ጥያቄያችን ስንሄድ እንግዲህ የመጀመሪያው ጥያቄ A tortoise raced a rabbit by walking with a constant speed of 2.51 cm per second for 12.23 seconds. How much distance does the tortoise cover ይላል። እንግዲህ ዲስታንስ ከቨርዱን ለማወቅ ኢዚ የዲስታንስን ፎርሙላ መጠቀም ነው። ዲስታንስ ማለት ባጭሩ እንዴት ነው ካልኩሌት የሚደረገው? it is speed times time አድርገን እንወስዳለን። ሶ ስፒድ የታለን ካላችሁኝ ይሄኛው ስፒዳችን ነው v ይሆናል ማለት ነው። 2.51 ሴንቲሜትር ፐር ሰከንድ ይሄ የስፒድ ዩኒት ነው። ስለዚህ ስፒዳችን ይሄ ነው። ከዛ ሁለተኛው ደግሞ ታይም ነው። ታይም እዚህ ጋር 12.23 ተሰጥቶናል። እነዚህ ሁለት ቁጥሮች በመናባዛበት ጊዜ የምናገኘው ዲስታንስ ይሆናል ማለት ነው። ስለዚህ 2.51 ሴንቲሜትር ፐር ሰከንድ ከማጋ ይባዛል ማለት ነው ከታይም ጋር ከ3 ይሆናል 23 ሰከንድ። እነዚህ ሁለት ቁጥሮች ማባዛት ነው። ታዲያ እነዚህን ሁለት ቁጥሮች በምታባዙበት ጊዜ ሪዛልቱ ስንት ይሆናል? 30.693 ሴንቲሜትር ይቀረናል። ለምን? ሰከንድ እዚህ ጋር ስለሚጣፋ የሚቀረን ዩኒት the only unit we left during this operation will be ሴንቲሜትር ብቻ ይሆናል ማለት ነው። እንግዲህ ይሄንን ቁጥር ማባዛት ዲስታንስ ማግኘት ምንም ይሄን ያህል የሚያስቸግር ነገር የለውም። በዚህ መልኩ ይሰራል ማለት ነው። ታዲያ እኛ ግን እዚህ ጋር ዋናው ታርጌታችን ምንድነው? ሳይንቲፊክ ፊገሮቹ እንዴት ነው ትሪት የሚደረጉት ነው። ፊገሮቹ ላይ ነው ጨዋታችን። ስለዚህ ይሄን ለመስራት ህጎቹን ማስታወስ ይኖርብናል። የመጀመሪያው ህግ ምንድነው? ሁለት ቁጥሮች ሳይንቲፊክ ፊገሮች የሚባዙ ወይ ደግሞ የምንደምራቸው ከሆነ ምንድነው ማድረግ ያለባችሁ ማለት ነው? you have to put your answer to the least significant figure መሆን አለበት። to the least significant figure ስላችሁ ምን ለማለት ፈልጌ ነው? እዚህ ጋር ለምሳሌ 2.51 ነው አይደለ? 2.51 አዎ። ስንት significant figure አለው? 3 significant figureዎች አሉን። ስለዚህ 3 significant figures። ሁለተኛው ታይማችን ላይ የመጣ እንደሆነ ደግሞ 4 significant figures አሉት። ስለዚህ ከዚህ ከሁለቱ ሊይዘው የሚገባ የሲግኒፊካንት ቁጥር ብዛት የየትኛውን ነው ማለት ነው? የትንሹን የ3ቱን ማነው የ2.51ን ሊይዝ ይገባል። ስለዚህ መልሳችን መቀመጥ የሚችለው በስንት ነው ማለት ነው? በ3 ሲግኒፊካንት ፊገር። እስከዚህ ድረስ ብቻ ነው ማካተት የምንችለው። ግን እነዚህን ቁጥሮች ድሮፕ በምናደርግበት ጊዜ ሲምፕሊ ድሮፕ ማድረግ መጣል ዝም ብሎ ሳይሆን ምን መደረግ አለበት? ኮምፔር ማድረግ አለብን። ለምሳሌ የሚቀጣለው የመጀመሪያው ቁጥር ከ5 በሚበልጥ ከሆነ ስለዚህ በዚህ ውስጥ ባለው በ6 ላይ 1 እንጨምርበታለን። +1 እንጨምራለን። 6 ይደመራል 7 ይሆናል ማለት ነው። ስለዚህ መልሳችን 30.7 ሴንቲሜትር የሚል ይሆናል። መልሳችን ይሄ ይሆናል። ምናልባት ግን ይቺ የምንጥላት ድሮፕ የምናደርጋት ቁጥር ማለትም 9 ማለት ናት። እሷ ከ5 በታች ሆና ቢሆን ላይክ ለምሳሌ 4 ሆኖ ቢሆን ኖሮ ከዛ ከ5 ጋር ስናወዳድረው 4 ከ5 ያነሰ ነው። ስለዚህ በ6 ላይ የሚደረግ ለውጥ የለም። እንዳለ ራሱን እንዳለ እንወስደው ነበር ማለት ነው። ስለዚህ ሁለት ሲግኒፊካንት ፊገሮችን ስታባዙ ወይም ስታካፍሉ ማድረግ ያለባችሁ ምንድነው? መልሳችሁ to the least significant figure መቀመጥ አለበት። ካሉት ከሚባዙት ቁጥሮች ወይም ከሚካፈሉት ቁጥሮች ትንሽ ሲግኒፊካንት ፊገር ባለው የሲግኒፊካንት ቁጥር መጠን ወይም ብዛት ያክል መልሳችሁ ይቀመጣል ማለት ነው። ይሄ የመጀመሪያው ነው። ወደ ሁለተኛው ጥያቄ ስንሄድ perform
the following basic operations of significant figure ነው የሚለው። እንግዲህ እነዚህ ቤዚክ ኦፕሬሽኖቹ ላይ ስንመጣ አሁን ሁለት ቁጥር ተሰጥቶናል። አንደኛው መደመር ነው፣ ሁለተኛው ማካፈል ነው። ስለዚህ መደመሩን ስንሰራ የምንሰራው አሁንም ፐርፎርም የምናደርገው ልብ በሉ ምንድነው ሲግኒፊካንት ፊገር ነው የምናወራው። ስለዚህ ሲግኒፊካንት ፊገሮችን ስንሰራ ምንድነው የምናደርገው ካላችሁኝ we are going to add simply በመደመር ህግ አልጀብራ ላይ በተማራችሁት መሰረት ሁለቱን ቁጥሮች ቀጥታ መደመር ይኖርባቸዋል። ታዲያ በምትደምሩበት ጊዜ በትክክለኛው appropriate ፕሌሳቸው ላይ መቀመጥ አለባቸው ማለት ነው። ዋንስ ፕሌስ ዊዝ ዋንስ ፕሌስ፣ ቴንስ ፕሌስ ዊዝ ቴንስ ፕሌስ ያለን ሁሉንም በስነ ስርዓት ማስቀመጥ ያስፈልጋል ማለት ነው። ሶ ይሄኛው ምንም እዚህ ጋር ቁጥሮች ስለሌሉ 3 እንዳለ ይወርዳል መደመር ነው። ከዛ 4 ወደታች ይወርዳል። 7 እና 1 ሲደመር 8 ይሆናል። ዴሲማል ፕሌሱን ወይም ዴሲማል ነጥባችንን እዚህ ጋር እናስቀምጣለን። 6 እና 5 11 አንዳለኝ ከአንድ ጋር 2 ይሆናል። 21 ነጥብ መልሳችን አሁን ስንት ይሆናል ማለት ነው? it is 21.843 ይሆናል። ይሄ ነው መልሱ ማለት ነው። ግን ምናወራው ፐርፎርም እናደርገው ሲግኒፊካንት ፊገሮችን ከሆነ ምን ማድረግ አለብን? ህጎቹን መጠቀም ትክክለኛውን ህግ አፕላይ ማድረግ ይኖርብናል ማለት ነው። ስለዚህ ቤዚክ ህግ ወይም የመጀመሪያው ህጉ እዚህ ጋር ምንድነው? ዋናው ቤዚክ ኦፕሬሽናችን ላይ ካለን ሉክ በመደመርና በመቀነስ ጊዜ ደግሞ መልሳችን መቀመጥ የሚችለው to the least decimal place ነው። to the least decimal place to the least decimal place ማለት ምን ማለት ነው? ሉክ ከዚህ ይሄ ቁጥር የመጀመሪያው ማለት ነው። ስንት ዴሲማል ፕሌሶች ማለት ከነጥብ በኋላ ያሉ ዲጂቶች ስንት ናቸው? 1 2 3 ዲጂቶች አሉን። ስለዚህ we have 3 digits ማለት ነው። እሺ ቀጥሎ ደግሞ የዚህኛው ደግሞ ከዴሲማል በኋላ ያለው ዲጂት አንድ ብቻ ነው። ስለዚህ 1 ዴሲማል ዲጂት አለን ማለት ነው። ስለዚህ መልሳችን መቀመጥ መያዝ የሚችለው የትኛውን ነው ካላችሁኝ to the least decimal places ስለተባለን ከነጥብ በኋላ አንድ ዲጂት ብቻ ነው ሊኖረው የሚገባ። መቼ? በመደመርና በመቀነስ ጊዜ፣ በሁለቱም ኦፕሬሽን ጊዜ እንደዛ ይደረጋል። ሶ እዚህ ጋር ደግሞ መልሳችን ማካተት የሚችለው እስከ 8 ድረስ ያለውን ብቻ ይሆናል። ምክንያቱም ከነጥብ በኋላ አንድ ዲጂት ብቻ ነው መገኘት ያለበት፣ እሱም 8 ነው። ግን ከሚጣሉት ድሮፕ የምናደርጋቸው ቁጥሮች 4 እና 3 ሲምፕሊ ዝም ብሎ ድሮፕ ማድረግ ሳይሆን ኮምፔር ማድረግ ማለት ከ5 ጋራ ከ4 እና ከ5 ማን ያንሳል? 4 ያንሳል። ስለዚህ 4 ከ5 ያነሰ ከሆነ ሲምፕሊ 4 እና 3ን ድሮፕ ማድረግ እንችላለን። በ8 ላይ የሚያመጣው ለውጥ በዚህ በ8 ላይ የሚያመጣው ለውጥ የለም ማለት ነው፣ እንዳለ ይሆናል። ይቺ ግን 4 ለምሳሌ ከ5 በላይ 6 ሆና ቢሆን ኖሮ 6 ከ5 ስለሚበልጥ በ8 ላይ 1 እንጨምርና ነጥብ 9 ይሆን ነበር። ስለዚህ our final answer is going to be 21.8 ይሆናል ማለት ነው። የመጨረሻ መልሳችን ይሄ ነው። ወደ ማካፈል ደግሞ ስንሄድ ማካፈል እንደማባዛት ነው። ቅድም እንዳወራ ነው መጀመሪያው ጥያቄ ላይ እንደሰራ ነው አይነት ነው የሚሆነው። ምንም የተለየ ህግ የለንም ማለት ነው። መጀመሪያ ቁጥሩን ቀጥታ ማካፈል ከዛ መልሱን ማስቀመጥ ነው የሚሆነው። ሶ ሁለቱን ቁጥሮች በመናካፈልበት ጊዜ የሚሰጠን ቁጥር ስንት መሰላችሁ? 42.014113 4 2 7 5 6 ሁለት እንደዚህ ረጅም ቁጥር ነገር ነው የሚሰጠን። ስለዚህ እንደዚህ የሚሰጣችሁ ከሆነ ታዲያ ምንድነው ማድረግ ያለባችሁ? በማካፈልና በማባዛት ጊዜ ምን ተባብለናል? ቅድም እንዳይረሳ ምንድነው የተባባልነው? መቀመጥ ያለበት ምንድነው? to the least significant figure ነው። ዴሲማል ፕሌስ ለመደመርና ለመቀነስ ነው። የማባዛትና የማካፈል ጊዜ ግን to the least significant figure ነው መልሱ መቀመጥ ያለበት። ስለዚህ significant figure እንቆጥራለን ማለት ነው። የመጀመሪያው ይሄኛው ቁጥር ስንት significant figure አለው? 4 significant figure አለው። ሁለተኛውን ቁጥር 4 significant figure አለው። እንዳጋጣሚ ሆኖ ሁለቱም ተመሳሳይ significant figure ስላላቸው ከሁለቱ በአንደኛው significant figure መጠን ይቀመጣል ማለት ነው። ሶ መልሳችን 4 ፊገሮች ብቻ significant figureዎች ብቻ መያዝ ይችላል። ሶ እስከዚህ ድረስ መልሱ ይሆናል። ከዚህ ውጭ ያለው በሙሉ ድሮፕ የሚደረግ ነው ማለት ነው። ግን ድሮፕ ከማድረጋችን በፊት ድሮፕ የሚደረገው ቁጥር ማለት ከ4 ጀምሮ ከዚህ ከ4 ጀምሮ እስከ መጨረሻው ያለውን ቁጥር እናወዳድራለን ማለት 4ን ነው የምታወዳድሯት የመጀመሪያዋን ማለት ነው። ስለዚህ 4ን ከ5 ጋር ስናወዳድር 4 is less than 5 ነው። ስለዚህ እቺ የምታንስ ከሆነ ሲምፕሊ በሙሉ ድሮፕ እናደርጋለን። ምንም እናመጣው ለውጥ የለም። ውስጥ ባለው ቁጥር በዚህ የመጨረሻው ዲጂት ላይ እዚህኛው ላይም ምንም የሚያመጣው የሚለውጠው ነገር የለም። ለምን? ከ5 በታች ስለሆነ። ከ5 በላይ ሆኖ ቢሆን ኑሮ ምን ታደርጉ ነበር? አንድ ተጨምሩበትና 42.02 ይሆን ነበር። ግን ከ5 በታች በመሆኑ ምክንያት ፋይናል አንሰራችን የመጨረሻው መልሳችን መሆን የሚችለው ስንት ነው? 42.01
ይሆናል ማለት ነው። ስለዚህ መደመርና መቀነስ ተመሳሳይ ህግ አላቸው። እሱም መልሳችንን ማስቀመጥ የምንችለው ቱ ዘ ሊስት ዴሲማል ፕሌስ ከነጥብ በኋላ ያሉ ዲጂቶችን ቆጥረን የሁለቱ የሚደመሩትን ወይም የሚቀነሱ ቁጥሮችን በትንሹ ሲግኒፊካንት ዴሲማል ፕሌስ ማስቀመጥ ነው። ማባዛትና ማካፈል የሆነ ጊዜ ደግሞ መልሳችሁ መቀመጥ ያለበት በምንድን ነው? ቱ ዘ ሊስት ሲግኒፊካንት ፊገር መሆን አለበት። ሲግኒፊካንት የሚቆጠሩ ሲግኒፊካንት የሆኑ ዲጂቶችን ትቆጥሩና ትንሹ በሆነው መልሱ በዛ ይገለጻል ማለት ነው። እሺ ወደ ሶስተኛው ጥያቄ ስንሄድ ፐርፎርም ቤዚክ ኦፕሬሽንስ ኦፍ the following scientific notation አሁን ደግሞ የምንሰራው ምንድነው ሳይንቲፊክ ኖቴሽን የሚሆነው ማለት ነው። እሺ ሳይንቲፊክ ኖቴሽን ማለት ባጭሩ ምንድነው? it is the way of writing a very small number or a very large number just in a very short and precise way ማለት ነው። በጣም አጭር በሆነ መልኩ የምንገልጽበት የምንጽፍበት way ነው ማለት like a times 10 the power of n በዚህ ፎርም የምንገልጽበት ይሄ ምን ይባላል ማለት ነው? ሳይንቲፊክ ኖቴሽን ፎርም ተብሎ ይታወቃል። a ምን ተብላ ትታወቃለች? ኮኤፊሺየንት ነች። ኮኤፊሺየንት ብለን እንጠራታለን። ኤን ደግሞ ኤክስፖነንት ይባላል። ኤክስፖነንት ብለን እንገልጸዋለን። እንግዲህ ኤን ሪፕሬዘንት የሚያደርግልን ዴሲማል ፕሌሱ ወደ ቀኝ ወይም ወደ ግራ ምን ያህል ጊዜ እንደተንቀሳቀሰ ትራንስፈር እንዳደረግነው የሚያሳይ ነው። ኤ ደግሞ ዴሲማል ነምበር ነው which is coefficient of the given expression ማለት ነው። ስለዚህ ይሄ ነው። ከዛ ሳይንቲፊክ ኖቴሽኖችን ደግሞ ስንደምር፣ ስንቀንስ፣ ስናባዛ፣ ስናካፍል ምን ህግ አለ የሚለውን እንግዲህ እያንዳንዱ በምንሰራ ጊዜ በተናጠል የምናይ ይሆናል ማለት ነው። ለከማን እንጀምር? ይሄው የመጀመሪያው ኤ ላይ መደመር ነው የተሰጠን። ስለዚህ ሁለት ሳይንቲፊክ ኖቴሽኖችን በአንድ ላይ ለመደመር ሁልጊዜ ምን መሆን አለባቸው? ኤክስፖነንታቸው ተመሳሳይ መሆን አለበት። ይሄ ግን አንደኛው 4 የመጀመሪያው ቁጥር ኤክስፖነንቱ፣ የሁለተኛው ቁጥር ኤክስፖነንት 5 ነው። ስለዚህ ይመሳሰላል እንዴ? በፍጹም አይመሳሰልም። ስለዚህ እንዲመሳሰል ማድረግ አለብና እንዴት አድርገን እናመሳስለው? ዴሲማል ፖይንቱን ወደ ግራ ወይም ወደ ቀኝ በማንቀሳቀስ ማመሳሰል እንችላለን ማለት ነው። ለምሳሌ የኛ መልስ in the exponent of 5 እንዲቀመጥ ከፈለግን exponent 5 እንዲሆን ከፈለግን ይችን 4 exponent in the exponent of 4 የተገለጸችዋን exponent of 5 እንዲሆን ማድረግ እንችላለን። እንዴት? by moving the decimal place. look 5.7 times 10 the power of 4 ነው እንግዲህ የተሰጠን። ልብ በሉ። ከዛ ዴሲማል ፕሌሱን ወደ ቀኝ ወደ ግራ እናምጣው። ከየት ወዴት ነው ያልኳችሁ? ከዚህ ካለንበት ከቀኝ ወደ ግራ። የዛ ጊዜ ኤናችን ወይም ኤክስፖነንታችን ላይ አንድ እንጨምራለን። ዴሲማል ፕሌሱ ዴሲማል ፖይንቷ ግን ከግራ ወደ ቀኝ የምትሄድ ከሆነ ደግሞ ከነበረን ኤክስፖነንት ላይ አንድ ይቀንሳል፣ በአንድ ይቀንሳል ማለት ነው። ስለዚህ በዚህ መሰረት ይችን ዴሲማል ፕሌሳችንን አንድ ወደ ኋላ በምንስብበት ጊዜ ቁጥር ወደ ምን ይቀየራል ማለት ነው? 0 ፖይንት። ምክንያቱም ከነጥቡ ፊት ለፊት ሌላ ዲጂት ስለሌለ 0 እንጨምራለን። ከዛ 5.7 እናስቀምጣለን ታይምስ 10 the power of መጀመሪያውን 4 ነበረን። አሁን ግን ወደ ግራ አንድ ስለወሰድኩት ምን ጨምርበታለሁ? I have to add 1 አንድ ጨምርበታለሁ። ስለዚህ ምን ይሰጠኛል? 0.57 times 10 the power of 5 look አሁን ኤክስፖነንታችን ተመሳሰለ። ይሄው እዚህ ጋር 5 ኤክስፖነንት አለን፣ መጀመሪያም እዚህ ጋር 5 ኤክስፖነንት አለን። ስለዚህ ምን ማድረግ እንችላለን? we can simply add now አሁን መደመር ትችላላችሁ ማለት ነው። ስለዚህ ማንን ከማን ትደምራላችሁ? 0.57 times 10 the power of 5ን ከ4.87 ጋር። ስለዚህ 4.87 አለን ታይምስ 10 the power of 5 ማለት ነው። ያው እንግዲህ በመደመር ጊዜ ኤክስፖነንቱን ካመሳሰላችሁ በኋላ ከሁለቱ ኤክስፖነንቶች አንዱን መውሰድ ነው የምታደርጉት። ኮኤፊሺየንቱን በቀጥታ መደመር ብቻ ይሆናል። ኮኤፊሺየንቱ ማለት just like a ያልናት ቅድም ማለት ነው። 7 እና 7ን ሲደምሩ 14 አንዳለኝ። 8 እና 5 ሲደመሩ 13 ከአንድ ጋር 14 አንዳለኝ። 0 ሲደመር 4 ከአንድ ጋር 5 ይሆናል ማለት ነው። ስለዚህ መልሳችን ስንት ይሆናል? የዚህ 5.44 times 10 the power of 5 ስለዚህ ሁልጊዜ ሳይንቲፊክ ኖቴሽኖቹ በሚደመሩ ወይም በሚቀነሱ ጊዜ ሁልጊዜ ኤክስፖነንቱን ማመሳሰል ነው የሚቀድመው ማለት ነው። ኤክስፖነንቱን ካመሳሰላችሁ በኋላ just ordinary algebraic operations perform እናደርጋለን ማለት ነው። እሺ ይሄን ጨረስን። ወደ ሁለተኛው ስንሄድ ደግሞ ሁለት ቁጥሮችን የምናባዛ ከሆነስ ነው። በኤክስፖነንት በዚህ በሳይንቲፊክ ኖቴሽን ጊዜ ሁለት ሲግኒፊካንት ፊገሮች የሚባዙ
ከሆነ ምንድነው የምታደርጉት? ላይክ አሁን ለምሳሌ ይሄ አንደኛው ቢሆን ሁለተኛው ደግሞ b times 10 the power of m ቢሆን ሶ ሁለቱን ቁጥሮች ይሄኛውንና ይሄኛውን አባዙ ብንባል ሲምፕሊ ኮኤፊሺየንቶቹን a እና b በቀጥታ ማባዛት ከዛ ታይምስ 10 ትሉና ኤክስፖነንቶቹን ደግሞ መደመር ማንና ማን እዚህ ጋር ኤክስፖነንቱ n ነው የሁለተኛው ኤክስፖነንት m ነው ሁለቱ ይደመራሉ ማለት ነው ሶ ኢን ዘ ሴም ዌይ ማንና ማንን ታባዛላችሁ ማለት ነው በቀጥታ እዚህ ጋር 3.4ን ከማጋራ ከ6.2 ጋራ ማባዛት ማለት ነው 8 ይሆናል 2 ጊዜ 3 6 ይሆናል 6 ጊዜ 4 24 ይሆናል 2 አለኝ 18 ከ2 ጋር 20 ይሆናል ስለዚህ ሲደምሩት 8 ከዛስ 10 አንድ አለኝ 1 21 ይሆናል ማለት ነው ስለዚህ መልሳችን 21.08 ነው በቀጥታ ኤክስፖነንቶቹን ኮኤፊሺየንቶቹን ማባዛት ነው ከዛማ ኤክስፖነንቶቹ ምን ማድረግ መደመር አለቀ ስለዚህ ታይምስ 10 እናደርግና ዘ ፓወር ኦፍ ማንና ማን ይደመራሉ -2 ሲደመር ፖዚቲቭ 6 ይሆናል ምክንያቱም የዚህኛው ኤክስፖነንት 5 ነው እንደምታዩት 5 ነው እዚህ ጋር የዚህኛው ኤክስፖነንት ደግሞ ሶሪ 5 አልኩኝ -2 ማለት ነው -2 ነው የሁለተኛው ኤክስፖነንት 6 ነው ሁለቱን መደመር ይሆናል ማለት ነው ምን ካረጋችሁ በኋላ 6.2ን ከ3.4 ካባዛችሁ በኋላ ማለት ነው ስለዚህ የሁለቱ መልስ መጨረሻ መልሳችን 21.08 ታይምስ 10 ዘ ፓወር ኦፍ እንግዲህ ይሄ ኔጌቲቭ ይሄ ፖዚቲቭ ስለሆነ ተቃራኒ ሳይን ስላላቸው ታቀናንሱና የትልቁን ሳይን ይይዛል ስለዚህ ከ6 ሲቀነስ 2 4 ነው ፖዚቲቭ 4 ምክንያቱም ትልቁ ኤክስፖነንት 6 ስለሆነ our answer will be this one ማለት ነው ሶ በዚህ መልኩ ፐርፎርም ይደረጋል የሁለተኛው ሌላኛው ህግ ደግሞ ምንድነው የሶስተኛው ሲ ላይ ማለት ነው 8.4 times 10 the power of 5 times divided by 1.4 times 10 the power of -2 ነው የሚለው ስለዚህ ጋር ምንድነው ይጠየቅነው ማለት ነው we are asked to find a division ነው ማለት ነው ጉዳዩ ስለዚህ ማካፈልና ማባዛት ይመሳሰላሉ አሁን ደግሞ እንደዚህ ቅድም እንዳልነው ሁሉ a times 10 the power of n እዚህ ጋር አለን ሁለተኛ ደግሞ b times 10 the power of m አለ ሁለት ሳይንቲፊክ ኖቴሽኖች ሶ በማካፈል ጊዜ ደግሞ ሁለቱን ማካፈል የምትጠየቁ ከሆነ ምንድነው የምታደርጉት ላይክ እነዚህን የምታካፍሉ ከሆነ n ለb ማካፈል just ሁለቱን ማካፈል ከዛስ ታይምስ 10 the power of ታደርጉና ኤክስፖኔንሻሉ ላይ ኤክስፖኔንሻሉ n - m ይሆናል ሉክ ከላይ ያለው መጀመሪያው ዲቪደንዱ a times 10 the power of n ስለሆነ n ሲቀነስ ዲቫይዘሩ ደግሞ the power of m ስለሆነ m ማይነስ እናደርጋታለን እንቀንሳታለን ማለት ነው ሶ በዚህ መልኩ ፐርፎርም ይደረጋል ሶ እንደዛ ከሆነ አሁን ምንድነው የምናደርገው ማለት ነው 8.4ን ለማን እናካፍላለን ለ1.4 እናካፍላለን ከዛስ ይሄን ካካፈልን በኋላ መልሳችን ላይ ታይምስ 10 እናደርግና ማንን ከማን 5 ሲቀነስ -2 እናደርጋለን ሉክ ይቺ ማይነስ በህጉ ምክንያት የመጣች እዚህ ጋር because of this subtraction የመጣች ናት ይቺኛዋ ሁለተኛዋ ማይነስ ያደርግናት ነገር ደግሞ ኤክስፖነንቷ እንደምታዩት ምን ስለሆነ ነው ማይነስ ስለሆነ ነው ማለት ነው ማይነስ ስለሆነ ነው ይቺኛዋ እንደምታዩት ይቺ ማይነስ ናት ይቺኛዋ ፖዚቲቭ 5 ናት ሶ በዚህ መልኩ እንሰራለን ከዛ ሁለቱን ቁጥሮች ማለት 8.4ን ለ1.4 ስታካፍሉት የሚመጣው መልስ አይ ቲንክ 6 መስለኛል ይሄንን ያው ቤዚክ ኦፕሬሽን ስለሆነ ማካፈሉን እናንተ ታካፍሉታላችሁ በሰሳት እንኳን እዛ ጋር ፎከስ አታድርጉ ዋናው ጉዳዩ እንግዲህ ህጉን ምንድነው ሳይንቲፊክ ኖቴሽኑን ህግ ማስታወስ ነው ሶ 6 times 10 the power of ታደርጉና ማንን ታስቀምጣላችሁ ማለት ነው ሁለቱን ቀናንሳችሁ ማለት ማይነስ ፕላስ ይሆናል ሶ literally it becomes 7 ማለት ነው 7 ይሆናል the power of 7 አድርገን በዚህ መልኩ እናስቀምጣለን ማለት ነውና ማባዛት ሲሆን ኤክስፖነንቶቹ ይደመራሉ ኮኤፊሺየንቶቹ ደግሞ ሁለቱ ቁጥሮቹ ይባዛሉ ማለት ነው ማካፈል ላይ ሲሆን ደግሞ ሁለቱን ኮኤፊሺየንቶች a እና b ታካፍላላችሁ ከዛስ ካካፈላችሁ በኋላ ኤክስፖነንቱ ላይ ግን መቀነስ ይሆናል የመጀመሪያው የn ሲቀነስ m የዲቪደንዱ ኤክስፖነንት ሲቀነስ የዲቫይዘሩ ኤክስፖነንት አድርጋችሁ ማስቀመጥ ትችላላችሁ ማለት ነው let's move to the subtraction እንግዲህ ከመደመር ጋር ይሄ ደግሞ ተመሳሳይ ነው ሁሉ ጊዜ ምን ማድረግ አለብን መደመርና መቀነስ ሲሆን we have to similarize we have to make uniform the exponents of the two numbers ይሆናል ሁለቱን ማመሳሰል ነው ማለት ነው ስለዚህ ይሄኛው the power of 8 ነው ይሄኛው ደግሞ እንደምታዩ the power of 7 ነው ለምሳሌ ቅድም ወደ ላይኛው አሳድገን አይተናል አሁን ደግሞ ቀንሰን ላሳያችሁ ስለዚህ ይሄ the power of 8 የሆነውን the power of 7 እንዲሆን ማድረግ አለብኝ ማለት ነው ስለዚህ እሱን በማደርግበት ጊዜ ምንድነው ማደርገው 2
8 3 5 ታይምስ 10 ዘ ፓወር ኦፍ 8 ነው የተሰጠን ቁጥር። ስለዚህ ምን ማድረግ አለብን ማለት ነው? ኤክስፖነንቱ 7 እንዲሆን አንድ ከዚህ ከኤክስፖነንቱ ላይ አንድ መቀነስ አለብን። ከኤክስፖነንቱ ላይ አንድ ለመቀነስ ደግሞ ምን መደረግ አለበት? ዴሲማል ፕሌስ ወደ ቀኝ መሄድ አለበት። ፍሮም ሌፍት ቱ ራይት ሙቭ ማድረግ አለበት። ማን? ዴሲማል ፖይንታችን። የዛ ጊዜ ምን ይሆናል ማለት ነው? ከነበረን ኤክስፖነንት ላይ አንድ እንቀንሳለን። ስለዚህ ምን ይሆናል ማለት ነው? መልሳችን 28.35 እናደርግና ታይምስ 10 ዘ ፓወር ኦፍ አድርገን 7 እናደርገዋለን ማለት ነው። ምክንያቱም በአንድ ስለቀነሰ ዴሲማል ፖይንታችንን ከግራ ወደ ቀኝ ስለወሰድ ነው እንደዛ እናደርጋለን ማለት ነው። ስለዚህ አሁን ምንድነው የሚሆነው? ይሄንን ካገኘን በኋላ ይሄን አጥፋውና እንደገና እንስራ። ምንድነው የምናደርገው ማለት ነው? 4.108 አለን ታይምስ 10 ዘ ፓወር ኦፍ ስንት ነው? 7። ይሄኛው ደግሞ ወደ 7 ስንቀይረው ስንት ሆኗል? 28። ስለዚህ ይሄ ዋንስ ፕሌስ ነው 4 ማለት ነው። 8ም ዋንስ ፕሌስ ነው ስትሬት ይቀመጣሉ። ዴሲማል ፕሌስ በዴሲማል ፕሌሱ ስትሬት። ከዛስ 35 ቴንዝ ፕሌስ እና 100ዝ ፕሌስ እናስቀምጣለን። ከዛ ታይምስ 10 ዘ ፓወር ኦፍ ዋት 7 ሆኗል ማለት ነው። ስለዚህ ሁለቱን ቁጥሮች ስንደምራቸው አሁን ምንድነው የሚሆነው? 8 ብቻውን ስለሆነ ቀጥታ ይወርዳል። 0 እና 5 መቀነስ ነው አይደል? ስትቀንሱት ከ0 ላይ ሲቀነስ 5 አይችልም። ስለማይችል አንድ ይበደራል። አንድ ሲበደር ምንድነው የሚሆነው ማለት ነው? ስቀንስ ይሄን ተሳስቻለሁ፣ መገልበጥ ይኖርብኛል። ምክንያቱም ከትንሽ ቁጥር ላይ ትልቁን መቀነስ ስለማልችል ከትልቁ ላይ ትንሹን ቀንሼ ሳይኑን ማይነስ ማድረግ የተሻለ ነው። ስለዚህ 4.108 ታይምስ 10 ዘ ፓወር ኦፍ 7 እንደዚህ ማድረግ ይሻላል። እቺኛዋ እዚህ ጋር ብቻዋን ስለሆነች እንዳለ ከ0 እቺኛው ምንም እንደሌላት ወይም 0 እንደሆነች ነው የምናስበው። ከ0 ሲቀነስ 8 ስለማይችል አንድ ይበደራል። እቺኛዋ 4 ትሆንና እቺኛዋ 10 ትሆናለች። ከ10 ሲቀነስ 8 2 ይሆናል። ይሄ 4 ሆኗል። 4 ሲቀነስ 0 4 ነው። ከ3 ሲቀነስ 1 2 ነው። ነጥብ እናስቀምጣለን። ከ8 ሲቀነስ 4 ነው። 2 እንዳለ ይወርዳል ማለት ነው። our answer is going to be 24.242 ይሆናል። ሉክ እዚህ ጋር ማይነስ ማድረግ አለብን። ለምን? ገልብጠን ስለቀነስን ማለት ነው። ከዛ ኤክስፖነንቱ ደግሞ ታይምስ 10 ዘ ፓወር ኦፍ 7 ይሆናል። ሁል ጊዜ በመደመርና በመቀነስ ዋናው ነገራችን ዋናው ህጋችን ምንድነው? ኤክስፖነንቶቹን ማመሳሰል ነው ማለት ነው። እነዚህ የሚቀነሱና የሚደመሩ ቁጥሮች ልክ ማትስ ላይ ስትማሩ ኦርዲናሪ አልጀብሪክ ሜተድ እሱን አፕላይ ታደርጋላችሁ። ላይክ ይሄ 5ኛ 6ኛ ክፍል ያላችሁ ዴሲማል ቁጥሮችን መደመርና መቀነስን ፐርፎርም እንደምታደርጉት ሁሉ እዚህም ላይ ያን ህግ አፕላይ ታደርጋላችሁ ማለት ነው። እንግዲህ ለዛሬ ያዘጋጀሁት ቪዲዮ ይሄን ይመስላል። ምናልባት ግልጽ ያልሆነ ነገር ካለ ኮሜንት ቦክስ ላይ ጻፉልኝ፣ አስቀምጡልኝ። ሌሎች ጥያቄዎችም ወይም ተደግሞ ሌላ ኤግዛምፕሎች እንዲሰሩላችሁ ከፈለጋችሁም እንዲሁ ኮሜንት ላይ ግለጹልኝ። ይሄንን ቪዲዮ እንግዲህ እስካሁን ከመጨረሻው ስለተከታተላችሁ አመሰግናለሁ። በዚህ በትምህርቱም ያው መሰረታዊ የሆኑ ቤዚክ ኦፕሬሽኖችን ሳይንቲፊክ ኖቴሽን እና የሳይንቲፊክ ፊገርን ኦፕሬሽን እንደቻላችሁ ወይም እንደተማራችሁ ተስፋ አለኝ። በሌላ ቪዲዮ እንግዲህ በሌላ ርዕስ እስከምንገናኝ ሁላችሁም በያላችሁበት ሰላም ሁኑ። ቻው።